እዚህ ግቢ አይደለም የቅድማ ሴትዮዋ ትዝ እያለች ነው እኮ ምን ሆነ ነው ምናምን ትላለች ደግሞ ነግሯል እሺ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኛ አለን በዚህ በኩል ውስጥ ነው እኔ በዚህ በኩል እንደመጣው ያው ነው እኮ ቦታ ምን አይደለም ይምር አንድ ቪዲዮ ነው የሚመስለው አንተ በዚህ ቡልን በዚህ በኩል እንደሰለ እሺ ተቀያይረናል ቦታ እንኳን ተመጣጣች እሺ አው ሰላም ትላችኋለሁ ሰላም ሰላም እንዴት ናችሁ ቤተሰቦች እኛ ደህና ነን ናፍቀናችሁ ይባል ጠፍተ አይደለም ናፍቃችሁን ነው የመጣው ናፍቃችሁን ኦኬ እሺ ቁም ነገር ግን ማለት ነው እንዴት ናችሁ ደህና ናችሁ አይደል እኛ ያለን እግዚአብሔር ይመስገን ያው እንደተለመደ ላይክ እና ሰብስክራይብ እንዳይረሳ ሀሳባችሁም እንዳይረሳ እና አንተን ልጆች አንተ በተለይ አንተን እኔ እዚህ ጋር መልእክት ማድረስ አለብኝ ምክንያቱም አብዛኞቹ ከወደ ሀገር ቤት ሲመጡ ዳኒን ማግኘት እንፈልጋለን እያሉ ነው ማለት ነው ቁም ነገር ቀልድ አይደለም የምር የቀልድ ማለት ለምን እንደምትሽኮረመመው አይደለም ይፈራል ሴቶች ናቸው አይ ወንዶች ሴቶች አይደለም ይፈራል እኔ አድርሻለሁ ቁም ነገር ማለት በአንድ ቀን እንኳን ለሙላቸው የሚያገኙት ሲጀመር በአንድ ቀን ሁሉም አይገቡም ቢያንስ ብዙ ኮሜንቶች ላይ ያየሁት ስላለ ነው ስንመጣ ዳኒን ብናገኘህ ደስ ይለናል እኔ እኮ እንደ አንድ አጠቃላይ ነው እንጂ ያወራሁት አንዱ ኮሜንት የምትለው ዳኒን ባገኘው ደስ ይለኛል ስመጣ ነው የምትለው ግን ብዙ ኮሜንት ስላለ ነው ስናገኘው ያልኩት ማለት ነው እኔም ባገኛቸው በጣም ደስ ይለኝ ነበረ ሳይሆን ይቻላል ነው ግን እኔ የሰው አይነት ብዙ ጊዜ አልወድም ማን እፈራለሁ ምንድን እንደሚያስፈራው እንዴ እፈራለሁ ታውቂኝልን እንዴ እና መድፈር አለብህ እኮ እንዴ ሰው ሲጀመር ስለምፈራ ነው እሺ ለማንኛውም በእኔ በኩል እኔ የምችለውን አደርጋለሁ አንተም ደግሞ ከእንደዚህ አይነት አይናፈርነት ወጥተህ ለመገናኘት ምናምን ያብቃ አሜን አዎ እናንተም በሰላም ብቻ ያላችሁ ልጆች ብዙ ልጆች ስላላችሁ በሰላም ወደ ሀገራችሁ ያምጣችሁ ማለት ነው እና ዛሬ ወደ ዛሬው ሀሳብ ታጣብሽኝ ምናምን ነው እሱ የራሳችሁ እሱ ከተገናኛችሁ በኋላ የሚፈጠረው ነው እኔ አያገባኝም እኔ ግን ማድረስ ያለብኝን በውስጥም ስለላኩ እኮ ነው በውስጥም ስለጠየቁኝ ነው ቢያንስ ቪዲዮ ላይ እንደዚህ በይውና ቪዲዮ ላይ መልስ ይመልስልን እና አዎ ችግር የለውም ለሀገራችሁ ብቻ አብቃችሁና በቃ ስለዚህ እዛን ጊዜ እግዚአብሔር የሚሆነውን ስለሚያውቅ ያንተ ጥሩ ምላሽ ግን ዛሬ ጥሩ ነገር ነው ማለት ነውና እንግዲህ ዛሬ እንደተለመደው ጫላልና ጫልለው እና ልናጨልለው ነው ተባብረን ካልገባችሁ ደግሞ ያው ፍቅርም ማለት ነው ወይም ካልገባችሁ ሳሚን አይሰማም በጣም ከተኛ ይነሳ እና እንዴት ነው ተኝቷል ውስጥ ማለት ነው ውስጥ ተኝቷል ማታ ኤዲቲንግ በጣም ስለነበረበት ጧትም ተነስቶ ድጋሚ ነው የተኛው ማለት ነውና ተመልሰን እንትን ማለት ተመልሶ ተኝቷል እኛ ደግሞ እንገባና በተለይ እኔ ተንኮሌን ያው ቅድም እንደነገርኩ ማለት ነው ተንኮሌን እሰራለሁኝ ከዛ አብረን ነው የምናየው አሁን አሳያችኋለሁ በነገራችን ላይ ግን እንደምንም ብቻ እግዚአብሔር ረድቶን እንደምንም እንዲወጣ እናደርገዋለን ያደረገውን አድርገን ማለት ነው ከቤት እንዲወጣ እናደርገዋለን ከቤት ወጥቶ በጣም የሚናደደውና አዎ ግን ከቤት ማለት ከቻለን ስልክ ምናምን ነገር እንዳይወረወር ብቻ ቁም ነገር ማለት ነው ከቤት እንዲወጣ እናደርገውና እሱ ካልተ ማለት የሚወጣበት ነገር ምንም ካልተፈጠረልን ወይም እኛ እንዲወጣ እናውራዋለን ምናምን ነገር ወይ ነገር ገዝተልኝ አለዋለሁ ምንም የማይወጣ አይነት ከሆነ ምንም ልናደርግ አንችልም እዚሁ ያልቃል ማለት ነው ግን ከወጣ ግን በቃ ያበደ ነው የሚሆነው ከወጣ ያበደ ነው የሚሆነው ሲመጣ የሚያደርጋቸውና የሚላቸውን ነገር እኛን ስለሚገለን እሱም አንድ ሁለት ደግሞ ውጭ ላይ የተፈጠረው ነገር ራሱ እሱማ ለማንኛውም ብዙ ወሬ እንከያዝ አብረን እንግባና ውስጥ ነው ያለው እና ከተንቀሳቀሰ ያው ተበላ ከተንቀሳቀሰ ከተነሳ ይሄ ፍራንክ ተበላ በቃ አንለቀውም ማለት ነው ግን ካልተንቀሳቀሰ ግን ይለቀቃል ይሄ ፍራንክ ይለቀቃል
ማለት ኧረ ራሱን ስተወጣ አያ እናቴ አይዋን ሁለታችንም አናውቅም። አሁን ላይ ብለን ቀስቅሱ አይደል? የሆነ ነገር እናድርግ። በር ወይ እናንኳኳ፣ የሚረብሽ ድምፅ እናውጣ። ሊነሳ ይችላል። እንዴት አድርግ? አይሆንም። እንደዛ ከቀሰቀሹ ሌላ ነገር ነው የሚችለው። እሺ በቃ አንተ ፍቅር አንተ አንተ አረ ተነስ ተጣጣ ነው ፍቅር አንተ ምን ነው እስካሁን የምተኛው? አረ ተነስ በላት እንዴ 10 ሰዓት ሆነ እኮ። አረ በጉዳይ ነው እንዴ? ቆይ እኮ በጣም ነው አለስ ዳኒ ራሱ እኮ መጥቷል። አዎ አንተ ምን ሄደበት ቦታ አለ እንዴ? ተነስ እንጂ ሄሎ አዛ ተነስ በእናትህ። ምን ሆነ? ሲያስጠላ ገፍላ ትተኛለህ እንዴ? ገፍላ ማለት ያው እንቅልፍ ነው አይደል? ና በቃ እዛ ና። አይ አቦስ መብላት ትተኛለህ እንዴ? ሰው ድጋሚ ቁርስ በልቶ ምን ብሎ እና እስቶ ይተኛል። አንተ አይደብርም እንዴ? ነው ምንም እንኳን ፊልም ጀምሯል ነበር እና የቶረጅም ሰዓት ነው የሚታየው። እንሳን ነው 2 ሰዓት ምናምን እኮ ነው አይደል? የሚያልቀው እና ታዲያ ትንሽ ብተኛ ምን ችግር? ኧረ በእናትህ አንተ ምን አበዛኸው። እኛም እኮ ደበረን ደበረን። አንተ ያስገለፈተሽ አንተ አፈራማ ነው እቃማ እዚህ ጋር አፈር ነው የሚመስለው። ዝናብ ውጭ ዘንቦ ነበር እና ስለሽ የቅድሙን ወሬ ሲጀምርልሽ ሴትዮዋ እንዴት እንደምታስቀኝ በጣም እናት ደግሞ አይኗ ስለተቀባችሁ አፍንጫ እራሱ ፈጣሪ ከባድ ነው እናቴ፣ ከባድ ጥቅም የሌለው ወሬ አታውሩ። እንሂድ ተነሱ። አይ እንደው እኮ ጺም ባይኖራት አንለያት። ይሄ አንተ አይደለም ሼኔን አምጣልኝ። ቻርጅ ያርግ። ምን ይሰራልሃል? ስልክ መደወል ከፈለክ ይኸው እኔ ምን እደውላለሁ? የሚደወል ስልክ አለ። ላምጣው?
ቶሎ ስለተነሳኝ እኮ እኔ ቀን እንቅልፍ ጨረስኩ ይደብረኛል። ጨርሼ ስነሳ ነው አሪፍ የሚሆነው። ካልጨረስኩ በጣም ነው የሚደብረኝ እያልኳቸው ነግሬያቸዋለሁ። ምን ይሰራል? አሁን ሰሞኑን የለመደብኝ እንጂ ሰላም ነበር፣ ትቶኝ ነበር የቀን እንቅልፍ። ኧረ የቀን እንቅልፍ ምንም አይጠቅምም ማለት ነው። ስለበኋላ ስልኬ ኧረ ብታነሺውን ችግር ነበረ። አምስት ጊዜ ተደውሏል። ሄሎ ወይ የት ግቢ ቆየ? ትንሽ ተኝቼ ነበር እና ተመልሳለሁ ወይስ አለ እዚህ ግቢ? ኦኬ እሺ እሺ መጣሁ። ሰውዬው መጥቶ እዚህ ግቢ ነኝ። ማን ነው? እና ትወጣለህ አሁን? ፊቴ ያስጠላል። ኧረ በጭራሽ የሚያሸር በጣም ትርቃለህ እንዴ? ኧረ አይደለም። አንዴ ብቻ መመለስ እኮ ነው። ስለ እንትኑ ነው የምናወራው፣ ስለ ዋጋ ብቻ ነው። የምን ዋጋ? ይሰራል የተባለው ስራ ነው። ምን እንደ አዲስ ትሆኛለሽ? አይደለም የቅድማ ሴትዮዋ ትዝ እያለችን እኮ ነው። ምን ሆነህ ነው? እኛ ኧረ በራሳችን እኔ የእኛው ስራ ባይበላሽብኝ ደስ ነው የሚለኝ። የአሁኑ ኧረ አይበላሽ ለማምሽ ምናምን በደንብ በስነስ ችግር የለውም። ዋጋ ነው ዋናው ነገር። ደግሞ ተይቼ ነበር ስራ ጉዳችን ፈላ። ወይኔ ወይኔ እናቴን ጉዳችን ወጣ እኮ እናቴን ጉዳችን ደግሞ እኮ እንዳይበላሽ ብሎ አልሰራው። እሱ እኮ ልጅ ነው ማለት ነው። የሚያካብድ ነገር አይደለም። ስለማውቀው ሲጀምር ግን አይደለም ይደብራል በጣም እናቴ ሌላ ችግር ውስጥ ነው የምንገባው። እኔ ግን አንተም ቆምታል ማለት እኔ ለታንት ነው እናቴን ያገባኝ ይሄ ሁላ ነገር ያንቺ ይላል ምናምን ትላለች። ደግሞ ነግሯለች ምንድነው እንዴ? ሪሲቨሩ ምንድነው? እናቴ ነው አንቺ ምንድነው? ሶኔና አውሪ ገባህ እንዴ? ምንድነው ያደረግሽው? ምንድነው ያደረጋችሁት? አንተ ቲቪው አንተ እኔን አውራኝ። ምንድነው ያደረጋችሁት? ምን ያርገናል? ምንድነው እሱ ሰውዬው? ምንድነው እሱ የሚስቅብኝ? ገና ሳልል ስለምን እንደሚስቁብኝ ሰዎች እና እየሄድኩኝ ይችላል። እኔ ምን አልኩኝ? ቲቪ ከቅድም ከጀመረ ቅድም እናቴ ነው ገደለኝ። እንደዚህ የወጣሁት የት አባታችሁ ነው ያላችሁት? እንደዚህ ነው ወይ የወጣሁት? እንደዚህ ነው ናውሻ ናውጣ እንደዚህ ነው የወጣሁት። ዳኒ ነው የቀባው። እናቴን እሷ ነች ዳኒ ራሱ እንዲህ ነው የወጣሁት። እኔ ሙሉ እነግርሃለሁ። እናቴን ትወጣለህ ብዬ አላሰብኩም ሲጀመር። ናውጣ ውሻ ናውጣ ራሱ ነው ያመጣው ሀሳቡ ራሱ። ከዛ ራሱ ቀብቷል። ራሱ ምንድን ነው የቀባው? አንተ ራስህ
እኔ አልቀባሁትም እኮ አንቺ እኔ ላይ እንትን ያለሽ እንዴ ቢመታኝ ይቅርታ እናቴን ፕራንክ እንደሆነ እኮ ተረድቷል። ግን እንዲህ ውጭ ላይ መውጣት በቃ ይቅርታ ምናምን ብለው እናቴን ይደብረዋል። ስማ ይገለናል